ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። ድንበር ከባድ ጦርነት ተቀሰቀሰ። የሸረሪናው ውጊያ፣ የድሮን ጥቃትና የአማራ ክልል የተቀጣጠለው አዲስ ውጥረት። ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ተከታታዮች፣ ዛሬ በሀገራችን ኢትዮጵያ በሰሜኑ ክፍልና በአማራ ክልል እጅግ አሳሳቢና ፈጣን ወታደራዊ እንዲሁም ፖለቲካዊ ውጥረቶች ተመዝግበዋል። በየትኛውም ሰዓት ሊቀሰቀስ ይችላል ተብሎ ሲሰጋ የነበረው ውጊያ በኢትዮ ሱዳን ድንበር አቅጣጫ መቀስቀሱ ተሰምቷል። በሌላ በኩል በአማራ ክልል ወቅታዊ የጸጥታ ሁኔታና የክልሉ ርዕሰ መስተዳድር አቶ አረጋ ከበደ የሰጡት መግለጫም በህዝቡና በፖለቲካ ተንታኞች ዘንድ ከፍተኛ ቅሬታና ተቃውሞ ቀስቅሷል። ዛሬ በእነዚህ ሁለት አበይት ጉዳዮች ላይ የተሰሙ ዝርዝር መረጃዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋበዙ። ከንጋቱ 11 ሰዓት ከ45 ጀምሮ በኢትዮጵያና ሱዳን ድንበር አቅጣጫ በሚገኘው ሸረሪናና አካባቢው በኢትዮጵያ ሀገር መከላከያ ሰራዊትና በህወሓት ታጣቂዎች መካከል ከባድ ውጊያ መቀስቀሱ ተገልጿል። መረጃዎች እንደሚያመለክቱት ውጊያው በሱዳን በኩል የተደራጀና ሳምሪ ወይም አርሚ 7 በመባል የሚታወቀው የህወሓት ታጣቂዎች ድንበር ተሻግረው ጥቃት በመክፈታቸው ምክንያት የተቀሰቀሰ ነውም ተብሏል። ጥቃቱ በወልቃይት ጠገዴ ዞን ቃብትያ ሁመራ ወረዳ ስር በሚገኘው የበረከት ከተማ አቅጣጫ መጀመሩ ተጠቅሷል። ግጭቱ ከተቀሰቀሰ በኋላ የኢትዮጵያ ሀገር መከላከያ ሰራዊት መጠነ ሰፊ የአጸፋ እርምጃ መውሰዱ መጀመሩን ታውቋል። አሁን ላይ ከሁመራ ወደ በረከት ከተማና ሸራሪና አቅጣጫ ከፍተኛ የከባድ መሳሪያና የመድፍ ድብደባም እየተካሄደ ይገኛል ተብሏል። የድብደባው ኃይል እጅግ ከፍተኛ በመሆኑ በርቀት ላይ የምትገኘው የሁመራ ከተማ ነዋሪዎች የመኖሪያ ቤቶች መንቀጥቀጣቸውንም አረጋግጠዋል። ከዚህም በተጨማሪም በሰማይ ላይ የድሮን እንቅስቃሴዎች በግልጽ እየታዩ እንደሆነና ውጊያው በእግረኛ ብቻ ሳይሆን በሜካናይዝድ ኃይል የታገዘው ከባድ ውጊያ እንደሆነ ተገልጿል። ከስፍራው ከሚወጡ መረጃዎች እንደተጠቆመው በድምፅ አልባ መሳሪያዎች በተፈጸመው ጥቃት በርካታ የታጣቂ ኃይል አባላት ላይ ጉዳት ደርሷል ተብሏል። ለመከላከያ ሰራዊት ቅርብ የሆኑ የመረጃ ምንጮች እንደገለጹት በሁመራ አቅጣጫ ጥቃትን ለመሰንዘር የሞከረው የህወሓት ሜካናይዝድ ኃይል ኮር 153 አርሚ 15 እና ከእነሱ ጋር ተቀላቅሎ ገብቷል የተባለው የሱዳን እግረኛ ወታደር ላይ ከባድ ምት አሳርፌያለሁ ሲልም ገልጿል። እንዲሁም ተተኳሽ የጫኑ ከባድ መኪናዎች በደረሰ ጥቃት በፈነዳ ከፍተኛ ፍንዳታም በታጣቂዎች እግረኛ ሰራዊት ላይ ከፍተኛ ስብርባሪና ጉዳት መድረሱ ተዘግቧል። በሌላ በኩል ራሱን የትግራይ ክልል መንግስት አድርጎ የሚጠራው ህወሓት ባወጣው መግለጫም የፌዴራል መንግስት በምዕራብ ትግራይ አቅጣጫ አዲስ ወታደራዊ ጥቃት ፈጽሞብኛል ሲል ከሷል። ህወሓት በመግለጫው የትግራይ ህዝብ የጸጥታ ኃይሎችና የሲቪል ማህበራት ብሔራዊ ህልውናቸውን ለማስጠበቅ በአንድነት እንዲቆሙ ጥሪ ያቀረበ ሲሆን ዓለም አቀፍ ማህበረሰብ ለጉዳዩ ትኩረት እንዲሰጥ ጠይቋል። የአቶ አረጋ ከበደ መግለጫና የቀረበው ክስ በአማራ ክልል እየተካሄደ ባለው የጸጥታና የፖለቲካ ውጥረት ዙሪያም የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በምክር ቤቱ ስብሰባ ወቅት ያደረጉት ንግግር የብዙዎችን ትኩረት ስቧል። ርዕሰ መስተዳድሩ በንግግራቸው የፋኖ ታጣቂዎች ከህወሓትና ከሌሎች ኃይሎች ጋር በመቀናጀት ጥቃት እየሰነዘሩ ነው ሲሉ ከሰዋል። ትናንት ህወሓት በክልሉ ላይ በደል ፈጽሟል ሲል የነበረው ኃይል ዛሬ 360 ዲግሪ ተለውጦ ህወሓት ስር ተሸጉጧል፣ ስምሪትና ሎጂስቲክ ይቀበላል ሲሉ የተናገሩት አቶ አረጋ በራሳቸው በመንግስት መዋቅርና አመራር ውስጥም ውስጣዊ ፈተናዎችም መኖራቸውን አምነዋል። ይሁን እንጂ ይህ የአቶ አረጋ ከበደ ንግግር በህዝቡና በፋኖ ደጋፊዎች ዘንድ ከፍተኛ ተቃውሞና ምሬት አስከትሏል። የፋኖ ደጋፊዎችና የፖለቲካ ተንታኞች እንደሚሉት የመንግስት ባለስልጣናት የሚሰጧቸው መግለጫዎች በግንባር ላይ እያጋጠማቸው ያለውን ውድቀት ለማበስና የህዝብን ትኩረት ለማስቀየስ የሚደረግ ጥረት ነውም ተብሏል። እንደ ተንታኞቹ አባባል ከሆነም ፋኖ የአማራን ህዝብ ህልውና መብት ለማስከበር የተነሳ የነጻነት ታጋይ እንጂ ከትናንት በደለኞች ጋር የሚተባበር አይደለም ብለዋል። በአሁኑ ወቅት በአማራ ክልል ያለው የጸጥታ ሁኔታ ከቀን ወደ ቀን እየተባባሰ በመጣበት በዚህ ወቅት የመንግስት የኃይል እርምጃዎችና የፖለቲካ መግለጫዎች በምድር ላይ ያለውን እውነታ መለወጥ እንዳልቻሉ የሚናገሩት ምሁራን የፋኖ እንቅስቃሴ በህዝብ ዘንድ ያለው ቅቡልነት እየጨመረ መምጣቱንና የመንግስት መዋቅር ግን ወደ ተሟላ ውድቀትና ጭንቅ ውስጥ መግባቱን አመላክቷል። የስዊድን ፖሊሲ በጎቲያ ካፕ ውድድር ላይ የተሳተፉት የኢትዮጵያ ታዳጊዎች መጥፋት በገዛ ፈቃዳቸው እንደሆነና የሰዎች ዝውውር ወንጀል እንዳልተፈጸመ አስታውቋል። በስዊድን ጎንተንበርግ ከተማ በተካሄደ የ2026 የጎቲያ ካፕ የታዳጊዎች እግር ኳስ ውድድር ላይ ተሳታፊ ከነበሩት የኢትዮጵያ ቡድን አባላት መካከል ወደ 20 የሚጠጉ መጥፋታቸውን በተመለከተ የስዊድን ፖሊሲ ባደረገው ምርመራም የሰዎች ዝውውር ወይም ሌላ የወንጀል ድርጊት መፈጸሙን የሚያሳይ ምንም አይነት ማስረጃ እንዳልተገኘ አስታውቋል። ፖሊስ አክሎ እንደገለጹት የቡድኑ አባላት ከማደሪያቸው የወጡት በገዛ ፈቃዳቸው እንደሆነ ይታመናል ብለዋል። እንደ ስዊድን መገናኛ ብዙሃን ዘገባዎች ከሆነም
እድሜያቸው ከ14 እስከ 17 ዓመት የሆኑ ታዳጊዎችንና ቢያንስ አንድ አዋቂ የቡድን መሪን ያካተተ ቡድን ውድድሩ በተካሄደበት ከሐምሌ 12 እስከ 18 ቀን 2016 ባለው ጊዜ በጎተንበርግ በሚገኘው አንድ ትምህርት ቤት ተቀምጦ ነበር። ውድድሩ በተጠናቀቀበት የመጨረሻ ቀን ቡድኑ ለውድድሩ አዘጋጆች ሳይገልጽ ማደሪያውን ለቆ መሄዱ በመታወቁ አዘጋጆች ለፖሊስ ጥቆማ አድርገዋል። የስዊድን ፖሊስ የቡድን አባላት ያሉበትን ቦታ ለማወቅ የሚያደርገውን ጥረት አሁንም እንደቀጠለ ቢሆንም እስካሁን ባለው መረጃ የወንጀል እንቅስቃሴ እንዳልታየና ምርመራው ከሚመለከታቸው አካላት በመቀናጀት እየተካሄደ መሆኑን ገልጸዋል። የጎቲያ ካፕ መገናኛ ብዙሃን ኃላፊ ፍሬድሪክ ቤክማን ክስተቱ እጅግ ያልተለመደ መሆኑን ገልጸው ኢትዮጵያዊ ክለብ ቀደም ሲል በውድድሩ ላይ ተሳታፊ እንደነበረና ከአዘጋጆቹ ጋር ረጅም ጊዜ ያስቆጠረ ግንኙነት እንደነበረው ተናግሯል። እንደ ጎተንበርግ ፖስተን እና ኤክስፕሬሽን ያሉ የስዊድን ጋዜጦች እንደዘገቡት የአዘጋጅ ኮሚቴው ከክለቡ ተወካይ ጋር ተገናኝቶ የነበረ ሲሆን ተወካይም የቡድን አባላት በደህና ሁኔታ ላይ እንደሚገኙና ከቤተሰቦቻቸው ጋር መገናኘታቸውን አረጋግጧል። ሆኖም ግን ተወካዩ አባላቱ ያሉበትን በትክክል ለመናገር ወይም ወደ ኢትዮጵያ መመለሳቸውን ለማረጋገጥ ፈቃደኛ አልሆነም። ውድድሩ ከተጠናቀቀ ከ10 ቀናት በኋላም እስከ ሐምሌ 28 ቀን ቡድኑ ወደ ኢትዮጵያ እንዳልተመለሰ ተዘግቧል። በሌላ በኩል የኢትዮጵያ እግር ኳስ ፌዴሬሽን ባወጣው መግለጫም በታዳጊዎቹ መጥፋት ማዘኑን ገልጾ ቡድኑ በግል በተደረገ አደረጃጀት ወደ ስዊድን ያቀና እንጂ የኢትዮጵያ ብሔራዊ እግር ኳስ ቡድን እንደማይወክል አብራርቷል። ፌዴሬሽኑ ታዳጊዎች የኢትዮጵያ ብሔራዊ ቡድን ተወካዮች እንደሆኑ ተደርገው እውነት እንዳልሆነ በመግለጽ ህዝቡ እንዲህ ያሉ የተሳሳተ ዘገባዎችን ውድቅ እንዲያደርግ አሳስቧል። የጎቲያ ካፕ በየዓመቱ በሺዎች የሚቆጠሩ ታዳጊዎችን ከዓለም ዙሪያ የሚያሳትፍ የዓለማችን ትልቁ የህፃናትና የታዳጊዎች እግር ኳስ ውድድር እንደሆነም ይታወቃል። ውድ ተከታታዮቻችን በሰሜኑ የሀገራችን ክፍል የተከፈተው አዲስ ወታደራዊ ግጭትና በአማራ ክልል ያለው ፖለቲካ ውጥረት ሀገራችን ወዴት ያመራታል? መንግስት ስለነዚህ ጥያቄዎችና ግጭቶች ምን አይነት ዘላቂ መፍትሄ ያመጣ ይሆን? እናንተስ በዚህ ጉዳይ ላይ ያላችሁ አስተያየት ምንድነው? ሐሳባችሁን ታች በኮሜንት መስክ ላይ ጻፉልን። ቪዲዮውን ላይክ እና ሼር በማድረግ መረጃዎች ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም ሁኑ።